በስልጤ ወረዳ ትውልድ በመምህር ይቀረጻል፣ ሀገር በትምህርት ይበለጽጋል በሚል መሪ ቃል ከመምህራንና ከትምህርት አመራሩ የምክክር መድረክ ተካሄደ። በስልጤ ዞን ስልጤ ወረዳ ትውልድ በመምህር ይቀረጻል፣ ሀገር በትምህርት ይበለጽጋል በሚል መሪ ቃል ከመምህራንና ከትምህርት ባለድርሻ አካላት በወቅታዊ ሀገራዊ ጉዳይ ውይይት ተካሂደዋል። የውይይቱ ዋነኛ ዓላማ ባለፉት የለውጥ ዓመታት የተመዘገቡ ስኬቶች፣ የገጠሙ ተግዳሮቶችና ቀጣይ አቅጣጫዎች በውል በመገንዘብ እንደ ሀገር ለጀመርነው ሁለንተናዊ የብልጽግና ጉዞ መምህራን የበኩላቸው ሚና እንዲጫወቱ ማስቻል እንደሆነ ተመላክተዋል። ለአንድ ሀገር ፖለቲካዊ፣ ኢኮኖሚያዊና ማህበራዊ እድገትና ብልጽግና የመምህራን ሚና ከፍተኛ መሆኑ የተገለጸ ሲሆን መምህራን ትውልዱን በመልካም ስነ ምግባርና በክህሎት ከማነጽ ጎን ለጎን ለሀገር ሰላም፣ አንድነትና እድገት የድርሻቸውን ሊወጡ እንደሚገባም ተጠይቀዋል። መሰረታዊ ጉዳዮች ላይ ብሔራዊ መግባባትን መፍጠር፣ የትምህርት ሽፋን፣ የመምህራን አቅም ግንባታና የሙያ ብቃት ማሻሻል፣ የመምህራን ጥቅም ማስከበር፣ የተማሪ ውጤትን ማሻሻል፣ አዲሱን የትምህርት ስርዓት ተጠናክሮ ማስቀጠል የሚሉ አንኳር ጉዳዮች ተነስተው በስፋት ውይይት ተካሂዶባቸዋል። በየዘርፉ ብዝሃ ተዋናኝ እና ብዝሃ ተጠቃሚነት አቅጣጫን በመከተል የተሟላ ማክሮ ኢኮኖሚ በመተግበር የኑሮ ውድነትና የዋጋ ንረት ለመቆጣጠር በተደረገው ጥረት ውጤቶች መመዝገባቸው ተገልጸዋል። ከገጠሙን ፈተናዎች አንጻር ጽንፈኝነት፣ ነጠላ ትርክት ማቀንቀን፣ ግጭት፣ አንዳንድ የፖለቲካ ኃይሎች በኃይል ፍላጎታቸውን ለማሳካት መሞከር፣ የነፃነት መብትን አላግባብ መጠቀም፣ የኢኮኖሚ አሻጥር፣ የኑሮ ውድነትና ግሽበት፣ የዕዳ ጫናና ስራ አጥነት፣ የትምህርት ጥራት ችግርና ተለዋዋጭ የሆነው ዓለም አቀፋዊ አህጉራዊና ቀጠናዊ ሁኔታ እንደ ዋና ተግዳሮቶች ተነስተው ውይይት ተደርጎባቸዋል። በመምህራን በኩል ከተነሱ ጉዳዮች መካከል የኑሮ ውድነት፣ የደሞዝ ማነስ፣ የደረጃ እድገትና ሌሎች ጥቅሞች በወቅቱ ማይከፈልባቸው አካባቢዎች መኖራቸው፣ የትምህርት ደረጃ ማሻሻያ በቂ ያለመሆን፣ የመኖሪያ ቤት እጥረትና በማህበር ተደራጅተው ለረጅም ጊዜ ምላሽ ያለማግኘት ችግር በውይይቱ ወቅት የተነሱ ሲሆን ደረጃ በደረጃ ለመፍታት ጥረቶች እንደሚደረጉ የጋራ መግባባት ተፈጥሯል። እንደ ትምህርት ልማት ዘርፍ የተለዩ የትኩረት አቅጣጫዎችና በውይይቱ ተሳታፊዎች የጋራ መግባባት የተፈጠረባቸው ሀሳቦች የስርዓተ ትምህርት ተገቢነትና ጥራት ማሻሻል፣ የመምህራን ብቃትና ተነሳሽነት ማሳደግ፣ የትምህርት ተቋማት ብቃትና ደረጃ ማሻሻል፣ ፍትሐዊ፣ አካታችና ተደራሽ የሆነ ትምህርትና ስልጠና ማጎልበት፣ የትምህርት ስርዓቱን ዲጂታላይዝድ ማድረግ፣ የወላጅና የህብረት ተሳትፎ ማሳደግ ዋነኞቹ ናቸው። ለውጡን ከመከተል ወደ ማንሰራራት የደረሰበትን ደረጃ መነሻ በማድረግ የተመዘገቡ ለውጦች፣ ተግዳሮቶችና የቀጣይ አቅጣጫዎች ላይ በዝርዝር ተወያይተው የጋራ መግባባት ላይ የደረሱ ሲሆን ለተጀመረው ሀገራዊ ለውጥ የበኩላቸውን አስተዋጽኦ እንደሚያበረክቱ መምህራን በየውይይት ማዕከላቸው አረጋግጠዋል።